እኔ ወዳለው ወዴትም አልሄድም። የኢትዮጵያ ሕዝብ አስታሞኛል። ማረፊያዬ ሀገሬ ነች። እባካችሁን ወደ ፍቅር ተመለሱ። እግዚአብሔርን ፍሩ። ክፋትንና አመፃን አቁሙ። ሙስሊም ወንድሞቼና እህቶቼ ነቢዩ መሐመድን በእንግድነት የተቀበለች ኢትዮጵያ እስልምናን በፍቅር የተቀበለች ሀገር ነች። ብሔር ብሔረሰቦች ጭምር ነው እስልምናን የተቀበሉት። ስለዚህ እባካችሁን ከክርስቲያን ወንድሞቻችሁ ጋር ሊያጣሉ ያሉ ክፉዎችን ተቃውሟቸው። በሰላማዊ መንገድ ነው መጨረስ ያለባቸው። እስላም የሚለው ቃል ሰላም ነውና ሰላም ከሆነ ሰላም በምድሪቱ እንዲሰፍን በእውነቱ በእስልምና ውስጥ በጣም ያው የክርስቲያኑ የክርስቶስ ኢየሱስ ትንሣኤ አልፏል። እንኳን በሰላም አለፈልን። አሁን ደግሞ ኢድ ሙባረክ እላለሁኝ። መላውን የሙስሊምን ሕዝብ እንኳን ጾሙን በሰላም ለመጨረስ እግዚአብሔር ረዳችሁ እላለሁ። እኔ በላቸው ነኝ፣ የዓለም የሳቅ ንጉሥ፣ የአፍሪካ የደግነትና የመልካም ስነ ምግባር አምባሳደር፣ የእናንተው ልጃችሁ ነኝ። በሳቅና በፈገግታ በፊታችሁ እንዲቆም የረዳኝ እግዚአብሔር ይመስገን። ለ2 ዓመት ተኩል ያህል ጊዜ ያው ሁላችሁ እንደሰማችሁት በጭንቅላት ቱመር ምክንያት ቀዶ ጥገና ተደርጌ በሕክምና ላይ ነው የቆየሁት። እንግዲህ በሕክምና ላይ ቆይቼ ያው ሞቷል ብሎ ሁሉ ፖስት ያደረጉ ነበሩ። የሐሰት ወሬ ሁል ጊዜ ሰውን ያሳዝናል። እኔ አልሞትኩኝም። ጌታ መድኃኔዓለም ኢየሱስ ክርስቶስ ጤና ሰጥቶኝ አሁን ሙሉ በሙሉ በሕክምናው ነፃ እንደሆንኩ ተረጋግጦ እናንተን ሰላም ልላችሁ ግን ህመም የነሳኝን ጤና የነሳኝን ህመም ካጣው በኋላ የሀገሬና የሕዝቤ ጉዳይ ግን ጤና አይሰጠኝም። ለዚህ ነው ላወራ የመጣሁት። እንዲሁ ባጭሩ ላውራችሁ ብል የኢትዮጵያ ሕዝብ እርስ በርስ የተሳሰረ ነው። 85ቱ ብሔር ብሔረሰብ የኔ የቀደሙ አባቶች አባት፣ አያት፣ ቅድመ አያት፣ ቅማንት ይሰራሉ። ግጭቶች የሚፈጠሩትን በሰላማዊ መንገድ ካልፈታን በየዘመናቱ እየተጎዳን ነው የመጣ ነው። በዛን ጊዜ የኛ የቀደሙ አባቶች የቀጣ ሚካኤል አሁን በከምባታ ውስጥ ያለው የቀጣ ሚካኤል እና የአንገጫ ማርያም የሚባሉ 2 ታቦቶችን ተሸክመው ሲሰደዱ በስደቱ ጊዜ ስልጤ ወራቤ ላይ ሀጅ አሊ የሚባሉ አንድ ታላቅ ሰው ነበሩ። እኚህ ሙስሊም እነዚህን ክርስቲያኖች ጽላት የያዙ አባቶቻችንን ተቀብለው አሳድረው ከ7 ልጆቻቸው መካከል ኦየቴ የተባለችው ልጅ ለእኛ አባት ተድራ ከዛች ሙስሊም ሴት የተወለድኩ ነኝ። እንግዲህ ከዛ በኋላ እናቴ ሀዲያ ነበረች፣ አባቴ ከምባታ፣ የአባቴ እናት አርሲ፣ 7ኛው አባቴ ዋቆ ሲሆን ኦሮሞ ማለት ነው። 8ኛው አባቴ ደግሞ እንደዚሁ ያው ዋቆ የሚወልደው ልጅ አኖ ይባላል። አኖ ማለት ቦረና ሲገጥመው አኖ አናኒንጃሪ ይላል። ማለትም አኖ ማለት ያው ወተት የሚያወጣ ዛፍ አለ፣ ወይንም የዛፍ ቅጠል የዛፍ አይነት አለ ወተት የሚያወጣ እና ይሄን ሰው ህይወትህ ዘመንህ በወተት ይለቅ ማለት በመልካም ነገር ይለቅ ማለት ነው። እንዲህ አይነት አባቶች ወልደውን ከሁሉ ተዋልደናል። እንደዚህ ከሙስሊሙ የተዋለድን ከክርስቲያኑ የተዋለድን ሙስሊም ከክርስቲያን ጋር ተጋብቶ የወለደን፣ አማራ ከኦሮሞ ጋር ተጋብቶ የወለደን፣ ከሀዲያ ጋር ከከምባታ ጋር የተዋለድን፣ ከኮንሶ ከኮይራ ጋር የተዋለድን፣ ከብሔር ብሔረሰብ ጋር የተዋለድን፣ ከትግራይ ጋር የተዋለድን። እኔ እንግዲህ ባጭሩ የትግራይን ልጅ አሳድጌ በአሁን ሰዓት አሜሪካን ሀገር ፒኤችዲውን እየሰራ ያለው ምስግና አማረ ተብሎ አይጠራም። ምስግና በላቸው ተብሎ ነው የምጠራው፣ በእኔ ስም ማለት ነው። ስለዚህ የትግራይን ልጅ በማሳደግ ደስታ ይሰማኛል። ያ ብቻ አይደለም። የኢትዮጵያን ልጆች 100 ያህል ልጆችን ሌት ሚ ቢ ኤ ቻይልድ በሚል ኤንጂኦ ላይ በአሁኑ ሰዓት እያደጉ ያሉት ጀርመን ሀገር የመጀመሪያ ሪከርዴን ሴት ካረኩ በኋላ
ወላጅ አልባ ማዕከልን ከታላቅ እህቴ ጋር ጀምሬ በአሁን ሰዓት 100 ያህል ልጆች ያድጋሉ። በዛ ውስጥ ቦርድ ነኝ። ታዲያ ሀገሬ አሁን እየታመሰች ያለችው ለምንድን ነው? እባካችሁን ወገኖቼ፣ የታመመ የሚታመምባት ሀገር ነች። ነፍሰ ጡር የምትወልድባት ሀገር ነች እና ሙሽራ የሚሞሸርባት ሀገር ነች። ልጅ የሚዳርበት ሀገር ነው። ልጆች የሚማሩበት ሀገር ነው። ትውልድ የሚያድግበት ሀገር ነው። መንግስት ላይ ድካም ሊኖር ይችላል። ያንን ችግሮቻችንን እንደ ሰለጠነ ህዝብ በውይይት ልንፈታ ሲገባ ሙስሊም ክርስቲያንን ሊገድል ነው ሊያርድ ነው እያለ አክቲቪስት ነኝ በሚል ሙስሊም ክርስቲያንን ሊያጠፋ ነው፣ ክርስቲያን ሙስሊምን ሊያጠፋ ነው እያለ መስጊድን ማቃጠል፣ ቤተ ክርስቲያንን ማቃጠል፣ ሰዎችን እሳት ውስጥ መጣል፣ እስከዚህ ድረስ አረመናዊ ተግባር እያደረግን ያለ ነው። ከእግዚአብሔር ስለራቅን ስለሆነ እግዚአብሔርም ተቆጥቶናል። ስለዚህ ይሄን ቁጣ እግዚአብሔር በምድራችን ላይ ይቅር እንድለን፣ ከጦርነቱ እንድናልፍ፣ እርስ በርስ ከመባላት እንድናርፍ፣ ለም አፈር አለን፣ ማዕድን አለን፣ ወርቅ አለን፣ ነዳጅ አለን፣ ጥሩ አየር አለን፣ ብዙ ህዝብ አለን። ሰርተን መለወጥ እንችላለን። ማንም የማንም የበላይ ሆኖ የሚገዛበት ሳይሆን ሁሉም አንዱ ለአንዱ እያሰበ የምትኖርባት የምትሰፋ የምታድግ ኢትዮጵያ ስለምታስፈልገን እባካችሁን በሰሜን ቢሆን በደቡብ በምስራቅ ቢሆን በምዕራብ ስለ ጦርነትና ስለ አመጻ ስለ ረብሻ ከማወጅና ህዝብን ከማባላት እንድናቆም በክርስቶስ ኢየሱስ ስም እለምናችኋለሁ። እባካችሁን የሰው ልጆች የአዳም ዘሮች አንድ ፈጣሪ ነው የፈጠረን። አቤቱ እኛም በምድራችን ላይ ሙስሊሙ፣ ክርስቲያኑ፣ የሃይማኖት አባቶች የኢትዮጵያ ሃይማኖት ጉዳዮች ቢሮ ጋር በመሆን በአሁን ሰዓት ይሄ የሙስሊም ጾም እንዳለፈ መላው የአዳም ዘሮች ጾም ጸሎት አውጀን ምህረት ልንደራረግ ዝግጅት ላይ ስላለን ይህ ቀንና እግዚአብሔር የምምረን ቀን እስከሚደርስ ድረስ እባካችሁ እርስ በርስ እንቻቻል፣ ሀገርንና ወገንን አናጥፋ ብዬ ጥሬን አቀርባለሁ። እወዳችኋለሁ። እንግዲህ ስለኔ ብዙ ማወቅ ከፈለጋችሁ ቤተ ጃላ ላፍተር ትሬኒንግ በሚል የተቀመጠ አለ። እስራኤልን ፍልስጤምንና ጋዛን ለምን እርስ በርስ ትዋጋላችሁ? the inner wars are cause of external war በሚል በዛ ሀገር ላይ ፍልስጤምና እስራኤላዊ የጋዛ ሰው ተቃቅፎ የተለቃቀሰበት ተቃቅፎ የሳቀበት ጊዜ ስላለ እባካችሁን እንዴት በሌላው ሀገር ላይ እንደዚህ አይነት ነገር እየሰራን የኛ ሀገር ኢትዮጵያ ስትጠፋ ዝም እላለሁ ብዬ ነው በፊታችሁ የቀረብኩትና ኢትዮጵያ ሀገርን እወዳለሁ፣ ወዴትም አልሄድም። የኢትዮጵያ ሕዝብ አስታሞኛል። ማረፊያዬ ሀገሬ ነች። እባካችሁን ወደ ፍቅር ተመለሱ፣ እግዚአብሔርን ፍሩ፣ ክፋትንና አመፃን አቁሙ። ሙስሊም ወንድሞቼና እህቶቼ ነቢዩ መሐመድን በእንግድነት የተቀበለች ኢትዮጵያ እስልምናን በፍቅር የተቀበለች ሀገር ነች። ብሔር ብሔረሰቦች ጭምር ነው እስልምናን የተቀበሉት። ስለዚህ እባካችሁን ከክርስቲያን ወንድሞቻችሁ ጋር ሊያጣሉ ያሉ ክፉዎችን ተቃውሟቸው። በሰላማዊ መንገድ ነው መጨረስ ያለባቸው። እስላም የሚለው ቃል ሰላም ነውና ሰላም ከሆነ ሰላም በምድሪቱ እንዲሰፍን በእውነቱ በእስልምና ውስጥ በጣም አስተዋይ ሰዎች አሉ። የኢትዮጵያ ሃይማኖቶች ጉዳይ ቢሮ ላይ ያለው ወንድማችን ሀጅ ሙሰዲ እንዲሁም የኢትዮጵያ እስልምና ጉዳዮች ዋና ፕሬዝዳንት አባታችን ተቀዳሚ ሚፍታ ሀጅ ሁሴን እድሪስ እንዲሁም ሀጅ ሚፍታ የእሳቸው አማካሪ እንዲሁም ኡስታዝ አቡበከር ትናንትና ስለ ኢትዮጵያ የምትናገረውን ሰምቼ በጣም ልቤ ተነክቷል። በጣም በሙስሊም ውስጥ አስተዋይ ወንድሞችና እህቶች ስላሉ አሁንም በቲቪ እየተናገሩ ስላሉ በቴሌቪዥን ላይ እስከምቀርብ ድረስ አሁን ጩኸቴን አሰማለሁ። በፈጠረን ፈጣሪ እርስ በርስ ባላችሁበት ቦታ ሰላምን አውጁ። ጦርነት ይቁም፣ አመፃ ይቁም፣ ረብሻ ይቁም። ይህ የሙስሊም ኢድ አልፈጥር ወይንም
ሙስሊም ጾም መፍቻ የሰላም መፍቻ እንጂ የጥፋት የምታረጉ ኃይሎች አቁሙ። እግዚአብሔር ኢትዮጵያን ይባርክ። እወዳችኋለሁ፣ አመሰግናለሁኝ። በሌላ ሚዲያ በሰሞኑ እቀርባለሁኝ። በክርስቲያን ሆነ በሙስሊም ሚዲያዎች እቀርባለሁኝ። እንግዲህ እወዳችኋለሁ። እባካችሁን ይህንን ሼር የምታረጉ ሰላምን አውጁ። ለኢትዮጵያ ሰላም ይሁን፣ ለሕዝቦቿ ሰላም ይሁን፣ ፍቅር ይሁን። እወዳችኋለሁ። ሙስሊም ክርስቲያኑን፣ ትልቅ ትንሹን ሁላችሁ ወገኖቼ ናችሁ። ሰላም ለዓለማችን፣ ሰላም ለኢትዮጵያችን፣ ሰላም ለብሔር ብሔረሰብ፣ ሰላም ለሙስሊሙ፣ ሰላም ለክርስቲያኑ፣ ሰላም ለወንዶች፣ ሰላም ለሴቶች፣ ሰላም ለሕፃናት። አመሰግናለሁ።